ገዛኝ ይባላል። እኔ የማስተምረው ሂሳብ ነው። ዴይሊ ነው ማገኛቸው ማለትም በየቀኑ አገኛቸዋለሁ። ልጆቹ ከሚሰሙት ልጆች ጋር ተቀላቅለው ነው ያሉትና አጋጣሚ መምህራቸው ልታስተረጉምላቸው የምትገባ መምህር አለች። እሷ በችግርም ይሁን በተለያየ ነገር ከቀረች ከነዛ ልጆች ጋር በቃ አንጀት ይበላሉ። ሌሎቹን ሳስተምር ቁልጭ ብለው ልክ እዚህ ጋር እንጀራ አቅርበህ እዚህ ጋር እንደከለከልካቸው አይነት ስሜት የሆነ ውስጥ በቃ እና እነኛ ልጆች በምንድነው እነኛን ካስረዳው በኋላ ወደ እነኛ ልጆች በምንድነው ለማስረዳት የምሞክረው? ገና በጽሁፍ ጽፌላቸው የሆነ በቃ ሰዓት የሚፈጅ አጥጋቢ ያልሆነ ነገር በዛ አይነት ሁኔታ እንደዛው በቂ እውቀትን ሳይገበዩ ቁጭ ብለው እንደማንኛውም ተማሪ ቁጭ ብለው ቁልጭ ብለው ይገባሉ ወደ ቤታቸው። ዛሬ ግን እግዚአብሔር ይመስገን በእውነት እኔ የሆነ ብርሃን አለ በውስጤ ለነዛ ልጆች። በቃ ለነዛ ልጆች ገብቼ ክላስ በምገባ ሰዓት በእርግጠኝነት የተወሰነ ነገር ይዘው እንዲገቡ ትንሽ ነገር ይዘው እንዲገቡ ኢንፑት አግኝቻለሁ እና ዶክተር በጋሻንም እናመሰግናለን። ፕላስ ደግሞ አሰልጣኞቻችንም በጣም ላመሰግን እወዳለሁ። አመሰግናለሁ።